ሐዘኑን አታክብድበት አንተ ለቅሶ ልትደርስ የርኮኮ ሐዘኑን ልታቀል ነው ማንንም ሰው ወንድሙ ላይ ሐዘን በሚደርስበት ጊዜ ለሁለት ነገር ለቅሶ ቤት ይሄዳል አንደኛ እኔም ነገ ተጓዥ ነኝ ብሎ ራሱን እንዲያዘጋጅ ነው ሁለተኛ የሞተባቸውን ቤተሰቦች አይዟችሁ ለማለት ነው አላህ ሰብር ይስጣችሁ ለማለት ነው ለማጫወት ነው ለማጽናናት ነው ሌላ አይደለም ግን በዚህ ማጽናናት ላይ ደግሞ በጣም የተወደደው ምንድነው ጠብቆ የነሱ ምግብ መብላት ነው ወይስ ምግብ ይዞ መሄድ ነው ብዙ ቤተሰቦች ለቅሶ በሚደርስባቸው ጊዜ እኔ እኮ አባቴን ከቀበርኩ በኋላ እናቴን ከቀበርኩ በኋላ ቤተሰብን ከቀበርኩ በኋላ እንትናን ከቀበርኩ በኋላ ብዙ ብር ጨረስኩ እንግዳ ለመሸኘት ብዬ ይላሉ ተወዳጁ ግን ሱናችን መንገዳችን ሐዘኑ የደረሰባት ሰዎች ሐዘናቸው ማቅለል ምንችለው ልክ አከሌ ቤት ለቅሶ ደረሰ ሲባል እኔ ይሄን ሸፍናለሁ እኔ ደግሞ ይሄን ሸፍናለሁ እኔ ይሄን ሸፍናለሁ ሲባል ትልቁ ሐዘንን ማቅለል ይህ ነው አንዳንድ ብሔሮች አሉ በጣም የሚገርሙኝ የሚያስደስቱ ልክ አከሌ ሞተ ሲባል ቆንጆ መዋጮ ያዋጡና የዛ ቤተሰብ ገንዘብ እንዳይነካ ያደርጋል ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ጃፈር ታላቁ ሰሃባ ሐዘን በደረሰበት ጊዜ ሐዘን ደርሶበታል ሐዘን ወርዶበታልና ምግብ ይዛችሁለት ሂዱ ብለው ያዘዙ አዎ በተጨማሪ የምናደርጋቸው አስተዋጽኦች ሐዘናቸውን ያቀላል ወጫቸውንም ያቀላል በተለይ ደግሞ አባታቸው የሞተባቸው ልጆች ሲሆኑ ደግሞ ከምንም በላይ ከምናዋጣው የበለጠ በእኛ ገንዘብ ነው እንግዳ መሸኘትም ያለበት ያለው ገንዘቤ አለኝ የማንም ሐቅ የለብኝም ያለ ግን ቢያበላም ምንም ችግር የለውም ጀዛኩሙላህ ኸይር